በምዕራብ እንግሊዝ ኮርንዎል አካባቢ የሚገኘው ጉንቨር ቢች ነጭ አሸዋ ያለው ውብ ቦታ ነው። ወደዚህ ቦታ ለመድረስ አስቸጋሪ መንገዶችን ማለፍ ስለሚያስፈልግ አብዛኛው ሰዎች ቦታውን ሳያስተውሉ ያልፋሉ። ነገር ግን ለጃኮብ ኮክል የተባለ ዩቲዩበር ይህ ቦታ ቤቱ ነበር። እንደ አውሮፓውያን አቆጣጠር በ2011 ጃኮብ ዊርልፑል ሂትማን የተሰኘ የዩቲዩብ ቻናል ከፈተ። በዚህም ቻናል ላይ ወደ አደገኛ የውሃ አዙሪቶች ወይም ዊርልፑልስ ውስጥ ሲዋኝና ሌሎች አደገኛ እንቅስቃሴዎችን ሲያደርግ የሚያሳይ ቪዲዮ ይለቅ ነበር። በወቅቱ ቻናሉ ብዙ ተከታዮች አፍርቶለት ነበር። ጃኮብ ድፍረት የሚጠይቁ ነገሮችን ማድረግ ይወድ የነበረ ሲሆን ስራዎቹም በታላላቅ መጽሔቶች ላይ ለመውጣት አብቅተውት ነበር። በአንዳንድ ቪዲዮዎቹ ላይ የተለያዩ ቁሶችን ወደ ውሃ አዙሪቱ በመወርወር እንዴት እንደሚዋጡ ያሳይ ነበር። ነገር ግን በአብዛኛው ቪዲዮዎቹ ላይ ራሱ ወደ አደገኞቹ የውሃ አዙሪቶች በመግባት ይዋኝ ነበር። ይህ ደግሞ እጅግ አደገኛ ድርጊት ነው። በግንቦት 28 2013 በዚህ አካባቢ አልፎ አልፎ የሚከሰተው ታዋቂ የውሃ አዙሪት ተፈጠረ። ጃኮብም ለቻናሉ የሚሆን አስገራሚ ቪዲዮ ለመቅረጽ ቆርጦ ተነሳ። ጓደኛው ዴቪድንም እንዲቀርጸው ጠየቀው። ልክ እንደ ሌሎች ቪዲዮዎች ሁሉ ጃኮብ ቪዲዮውን ለተመልካች አዝናኝ ለማድረግ አንድ ነገር ይዞ መጣ። ይህም የፈረስ ጭንብል ነበር። ለተወሰኑ ደቂቃዎች ጃኮብ በአዙሪቱ ጫፍ ላይ የተሽከረከረ ሲዋኝ ቆየ። ይህን ማድረጉ ልክ እንደ ሰርፊንግ ስፖርት አስደሳች እንደሆነ ለጓደኛው ይነግረው ነበር። ከ25 ደቂቃ ቀረጻ በኋላ ጓደኛው ዴቪድ በቂ ቪዲዮ አግኝተናል፣ ውጣ አለው። I reckon you got enough then. The current of it with your body? Are you? Yeah, it's really similar to surfing. Just flowing with it. That's pretty scary. ጃኮብ ግን መውጣት አልፈለግም። የመጨረሻ አንድ ቀረጻ ውሃ ውስጥ ሆኖ ለመቅረጽ ፈለገ። ካሜራውን ተቀበለና ወደ ውሃው ጠለቀ። ዴቪድ ጓደኛው ሲቆይበት ተጨነቀ። ስሙን ጠርቶ ሲጮህ ምንም መልስ አልነበረም። በመጨረሻም ጃኮብ ሕይወቱ አልፎ ውሃው ላይ ሲንሳፈፍ አገኘው። የ28 ዓመቱ ወጣት የሚወደውን ነገር ሲሰራ ሕይወቱ አለፈ። የመጨረሻው ቪዲዮም ወደ ዩቲዩብ ተጭኖ በሚሊዮኖች ታይቷል። ጄምስ ስቶፕ ወይም በቅጽል ስሙ ስቶፕ ዘ ሁብ በህይወት መንገድ በጭነት ባቡሮች ላይ የተንጠላጠለ አሜሪካን በመዞር የሚታወቅ ዩቲዩበር ነበር። በጭነት ባቡር ላይ ተደብቆ መሄድ እጅግ አደገኛ ቢሆንም ጄምስን ግን አላቆመውም ነበር። ብዙ ሰዎች የጄምስን ታሪክ ሲሰሙ ውሸት ይመስላቸው ነበር። ነገር ግን እሱ ከባቡር ላይ ሆኖ በሚቀርጻቸው አስገራሚ ቪዲዮዎች እውነታውን ያረጋግጥላቸው ነበር። ከከተማ ወደ ከተማ በባቡር ላይ የዘለለ ለተመልካቾቹ ያልተለመደውን የህይወት ዘይቤ ያሳይ ነበር። ነገር ግን ይህ ጉዞ አሳዛኝ ፍጻሜ ነበረው። በህዳር 8 2017 ዓመተ ምህረት ባልቲሞር ውስጥ በደረሰ የባቡር አደጋ የጄምስ ህይወት አለፈ። ስለ አሟሟቱ ብዙ መረጃ ባይኖርም ምንጮቹ እንደሚሉት ከሆነ በባቡር ድልድይ ላይ ያለ ቦርሳው ወይም ልብሱ በመሄድ ባቡር ላይ ተያይዞበት አደጋው እንደደረሰ ይገመታል። እስከዛሬም ድረስ አድናቂዎቹ ይህን ጀብደኛ ሰው ያስታውሱታል። ሃይ ኦን ላይፍ የተሰኘው የዩቲዩብ ቻናል ከ600,000 በላይ ተከታዮች የነበሩት ሲሆን የአባላቱ ሥራ በዓለም ዙሪያ እየዞሩ መዝናናትና አዳዲስ ቦታዎችን ማሳየት ነበር። if you can you should ወይም ከቻልክ ማድረግ አለብህ የሚል መሪ ቃል ነበራቸው። ነገር ግን በጁላይ 3 2018 እንደ አውሮፓውያን አቆጣጠር አንድ አሳዛኝ አደጋ የቡድኑን ታሪክ ለዘላለም ቀየረው። ካናዳ ውስጥ በሚገኘው ሻነን ፎልስ በተባለ ፏፏቴ አናት ላይ ሆኖ ሲዋኙ በድንገት ተንሸራተው ከ100 ጫማ ወይም 30 ሜትር በላይ ወደ ታች ወደቁ። በዚህ አደጋ 3 ሰዎች ሕይወታቸውን አጡ። እነሱም የቻናሎቹ አባላት የሆኑት ራይከር ጋምብል፣ አሌክሲ ላያክ እና የአሌክሲ ፍቅረኛ ሜጋን ነበሩ። ፖሊስ እንዳረጋገጠው ከሆነ ሜጋን በውሃው ኃያል ተገፍታ ልትወርቅ ስትል
ራይከር እና አሌክሲ እሷን ለማዳን ሲሞክሩ ነበር ሶስቱም አብረው የወደቁት። ቀሪዎቹ የቻናሉ አባላት በሐዘን ተሰብረው ለጓደኞቻቸው የመሰናበቻ ቪዲዮ ሰሩ። አድናቂዎቻቸውም ለቀብር ማስፈጸሚያ የሚሆን በሺዎች የሚቆጠር ዶላር አሰባሰቡላቸው። ግሬግ ፕሊት ታዋቂ የአካል ብቃት ወይም ፊትነስ ሞዴልና ተዋናይ ነበር። በዩቲዩብ ቻናሉ ላይ ሰዎችን ስፖርት እንዲሰሩና ጠንካራ እንዲሆኑ የሚያነሳሱ ከ120 በላይ ቪዲዮዎችን ለቋል። ሰውነትንና አእምሮን መፈተን አለብን የሚል ጠንካራ እምነት ነበረው። በህይወት ዘመኑ ከ1000 ጊዜ በላይ ከፓራሹት ዘሎ የወረደ ደፋር ወታደርም ነበር። ነገር ግን በ2015 በ37 ዓመቱ አሳዛኝ አደጋ አጋጠመው። በርባንክ ካሊፎርኒያ ውስጥ ለዌብሳይቱ የሚሆን ቪዲዮ በመቅረጽ ላይ ያለ በባቡር ተገጭቶ ህይወቱ አለፈ። ምስክሮች እንደሚሉት ከሆነ ግሬግ የመጣበትን ባቡር ለመቅደም እየሞከረ ነበር። አደጋው ከመከሰቱ ጥቂት ቀደም ብሎ አንድ መንገደኛ ግሬግን ባቡር መንገድ ላይ ቆሞ ፎቶ አንስቶት ነበር። ሌላ ምስክር እንደገለጸው ግሬግ ልክ ባቡሩ ሲመጣ እያየ በእጁ ካሜራ ይዞ ባቡሩን በሩጫ ለመቅደም ሲሞክር ተሰናክሎ ወደቀ። ከዚያም ባቡሩ ደረሰበት። ግሬግ እስከዛሬም ድረስ በብዙዎች ዘንድ እንደ ጠንካራ አነቃቂ ሰው ይታወሳል። ቶር ኤክሆፍ ወይም በዩቲዩብ ስሙ አፔቶር ከኖርዌይ የመጣ ልዩ ዩቲዩበር ነበር። በቪዲዮዎቹ ላይ የሚሰራቸው ነገሮች እጅግ አስገራሚ ነበሩ። በከባድ ቅዝቃዜ ውስጥ በረዶ በግማሽ ሰብሮ ውሃ ውስጥ መግባት፣ ቮድካ መጠጣትና በረዶ ላይ መንከባለል ይወድ ነበር። በሚያሳየው ቀልድና ድፍረት ከ1 ሚሊዮን በላይ ተከታዮችን አፍርቶ ነበር። እኔ አልሞትኩም፣ ዛሬ 57 ዓመቴ ነው። ይህ የቶር ኤክሆፍ የመጨረሻ ቪዲዮ ርዕስ ነበር። ህዳር 27 2021 ልክ 57ኛ ዓመቱ ልደቱን ካከበረ ከጥቂት ቀናት በኋላ ኮንግስበርግ በተባለ ቦታ በረዶ ላይ የተንሸራተተ ቪዲዮ ሊቀርጽ ሄደ። ቪዲዮ እየቀረጸ እያለ ድንገት የረገጠው በረዶ ተሰበረና ወደ ውሃ ውስጥ ገባ። ለመውጣት ብዙ ቢታገልም በረዶ እየተሰበረበት ተመልሶ ውሃ ውስጥ ይገባ ነበር። በመጨረሻም ራሱን ስቶ በውሃ ውስጥ ከቆየ በኋላ በነፍስ አድን ሰራተኞች ወጣ። ወደ ሆስፒታል ቢወሰድም ሕይወቱን ማትረፍ አልተቻለም። ይህ አልሞትኩም ብሎ የጻፈው ሰው በተናገረ በሳምንቱ ውስጥ ሕይወቱ ማለፉ ብዙዎችን አስደንግጧል። አልበርት ዳየርላንድ ወጣት የዴንማርክ ዩቲዩበርና ሙዚቀኛ ነበር። በአዝናኝ ቪዲዮዎቹና በሙዚቃዎቹ እጅግ ተወዳጅነትን አትርፎ ነበር። በ2018 ላይ ስለ ዩቲዩበር ሕይወት የሚተርክ ፊልም ላይ ተውኖ ነበር። በጁላይ 28 2021 አልበርት ከጓደኞቹ ጋር በመሆን በጣሊያን የሚገኘውን ማውንት ሴዳ የተባለ ተራራ እየወጣ ነበር። ለኢንስታግራም እና ለዩቲዩብ የሚሆን ቪዲዮ እየቀረጸ እያለ በሚያሳዝን ሁኔታ እግሩ ተንሸራቶ ከ600 ጫማ ወይም 200 ሜትር በላይ ወደ ታች ወደቀ። ሄሊኮፕተር ተጠርቶ የነፍስ አድን ሰራተኞች ቢመጡም አልበርት በቦታው ላይ ሕይወቱ አልፎ ነበር የተገኘው። ይህ ድንገተኛ አደጋ በዴንማርክና በዓለም ዙሪያ ያሉ አድናቂዎቹን በከፍተኛ ሐዘን ውስጥ ጥሏል። አልበርት ሲሞት እድሜው ገና 22 ነበር። እነዚህ ዩቲዩበሮች ተመልካቾቻቸውን ለማዝናናት ሲሉ ሕይወታቸውን አጥተዋል። ለምትሰሩት ነገር ዋጋ መክፈል ጥሩ ቢሆንም ሕይወትን አደጋ ላይ መጣል ግን አደገኛ ነው። ለተጨማሪ አስገራሚና አስፈሪ ታሪኮች ቻናላችን ላይ ሰብስክራይብ ያድርጉ።